መነሻው ይሄ ሰው የፈልጎት ነበረ። በሕዝቡ አመለካከት፣ በሕዝቡ ምርጫ፣ በሕዝቡ ጉዳይ ቢሆን እግዚአብሔር ፈልጎት ነበር ሳኦልን። እስከ መጨረሻ እግዚአብሔርን ተከትሎ መሄድ እንኳን ባይችል እግዚአብሔር ዘይቱን ያፈሰሰበት መንፈሱን ያሳደረበት ሰው ነበር። ስለዚህ አባቱ አህያ ጠፍቶበት ከሁለት ብላቴና ጋር አህያን ፍለጋ ሂድ ብሎ ከቤቱ አህያን እንዲፈልግ ለአህያዎቹ መጥፋት ምክንያቱ ራሱ የሰራዊት ጌታ እግዚአብሔር ነው። ለምን? ሳኦልን ሊያገኙ። ልባችሁ ውስጥ የተቀመጠውን ነገር እግዚአብሔር ሲያወጣው እግዚአብሔር ያገኛችኋል። ተስፋ ያደረጋችሁት፣ ትምክህት ያደረጋችሁት፣ የያዛችሁት ነገር አልለቅም ያላችሁት ነገር አልለቀውም፣ ይሄ ነገር ይጠቅመኛል የምትሉት በእግዚአብሔር ኃይል ግን የማይጠቅም የማይረባ ስፍራ የሌለው እየፈለጋችሁት ያለ ልክ እንደ ሳኦል እንደሚፈልገው አህያ እግዚአብሔር ያስጥላችሁ። አሜን። ያስጥላችሁ። አሜን። ሲያስጥላችሁ የእሱን ትጨብጣላችሁ። አሜን። ሲያስጥላችሁ የእሱን ትይዛላችሁ። አሜን። ሲያስጥላችሁ ወደ ክብር ያወጣችኋል። እግዚአብሔር ይሄን ሰው ሲፈልገው ገና ከመነሻው፣ ገና ከማለዳው፣ ገና ከጠዋቱ አህያውን ያጠፋው። ለምን? የሳኦል ልብ አህያ ውስጥ ነው ያለው። በአህዮቼ ይባረካሉ፣ በአህዮቼ ኑሮ ይለወጣል፣ በአህዮቼ ነገር ይከናወናል። የያዝከው ስራ ሊሆን ይችላል። እየሰማችሁ ነው? ትምክህት የሆነባችሁ፣ ጣዖት የሆነባችሁ በዚህ ነገር ነገሬ ይሰራል የምትሉ እግዚአብሔር ገለል ያርግላችሁ። አሜን። የዚያን ጊዜ ያገኛችኋል። አሜን። ጣዖት ነው። ሳኦል ሁሉ ጊዜ የአባቱ ጉዳይ ከምን ጋር የተያያዘ ነው? ከአህያ ጋር የተያያዘ ነው። ለምን? ኑሯቸው የተመሰረተው በምንድን ነው? አህያ ነው። ስራቸው የተመሰረተው ምንድን ነው? መተዳደሪያቸው ምንድን ነው? አህያ ነው። እግዚአብሔር ግን ማንን ይፈልገዋል? ሳኦልን። ሳኦልን አህያው ጠፍቶ ሳኦል አህያ አህያ ያለ ሲሄድ እግዚአብሔር ከሰማይ ሆኖ ሳኦል ሳኦል ይላል። አሜን። እግዚአብሔር ይፈልጋችኋል። አሜን። ምድሪቱ የሁላችሁ ያለ ቤተ ክርስቲያን